ሰላም ቤተሰቦቼ፣ አሁን ይዤላችሁ የመጣሁት ስሪዲ ፖፕ አውት ኢፌክት እንዴት በአዶቤ ፎቶሾፕ እንደሚሰራ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ፋይሎችን ኢምፖርት እናደርጋለን። እኔ በሳምሰንግ ፎን የምሰራ ይሆናል። እናንተ በመረጣችሁት ነገር መስራት ትችላላችሁ በፈለጋችሁት። ይህንን ስክሪኑን ትንሽ ሰፋ እናደርጋለን ግልጽ እንዲሆን ማለት ነው። ካስተካከልኩ በኋላ ራይትን እመርጥለታለሁ። ከዛ በኋላ አንድ ኢሜጅ አስገባለሁ። KR7 በሮላንዶ ነው የምሰራ እኔ። እናንተ ደስ ባላችሁ መስራት ትችላላችሁ። ኦፓሲቲውን የተወሰነ መቀነስ ያስፈልጋል። በደንብ በትክክል አጀስት እስከምናደርግ ድረስ ከዛ አጀስት አድርጌ ከጨረስኩኝ በኋላ ራይት ምልክት መንጫን ነው። ከዛ ኦፓሲቲውን ወደ ነበረበት 100 እስከሚሆን ድረስ መጨመር። ከዛ የአይን ምልክቷን አንዴ ክሊክ ማድረግ ነው። ስልኩ ላይ ሆኜ በማጂክ ዋንድ ቱል ቀፎውን ስክሪን ሴሌክት ማድረግ። ከዛ በኋላ ከኢሜጁ ላየር የአይኗን ምልክት አንዴ ክሊክ ማድረግ። አድ ቬክተር ማስክን አንዴ ክሊክ ማድረግ። ከዛ በኋላ ኮፒ ኮንትሮል ጄ። ከዛ በኋላ እዚች ጋር ክሊክ አድርጌ ድሌት መንካት። ዘን ሴሌክት ላየር በመሆን ሳብጀክቱን ሴሌክት እናደርጋለን። ከዛ በኋላ አድ ቬክተር ማስክ የምትለውን አንዴ ክሊክ ማድረግ። ከዛ በኋላ በታችኛው ላየር ሆነን ምልክት አንዴ ክሊክ አድርገን ብላክ ኤንድ ዋይቱን ማስተካከል እንችላለን። ይሄን ከለሮችን ባክግራውንድ ከለር ማለት ነው መጨመርም መቀነስም እንዲያደርግን በምንፈልገው ኤክስፖዠር ማስተካከል የምንችል መሆኑን ነው። የዛሬው ቪዲዮ ይህን ይመስላል። ለቀጣይ እስከምንገናኝ ድረስ መልካም ሁሉ በመመኘት ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።